ሰላም ጤና ይስጥልኝ ተመልካቾቼ። ዛሬ እንግዲህ በአዲስ ሐሳብና ርዕስ ወደ እናንተ መጥቻለሁ። እንግዲህ በፍትሐ ብሔር ሕጋችን ውስጥ ከሚተዳደሩ ሕጎች ወይም ደግሞ የፍትሐ ብሔር ሕጋችን ከሚያስተዳድራቸው ሕጎች መካከል አንደኛውን ወይም ደግሞ በቀደምተኝነት የሚጠቀሰውን የአስተዳደራዊ ውል ሁኔታን የምንመለከት ይሆናል። የአስተዳደራዊ የውል ሕግ እንግዲህ ባለፈው ካሳየዋችሁ አጠቃላይ የውል ሁኔታ አኳያ የራሱ የሆነ የተለየ ሕግ አለው የሚተዳደርበት እዛው የፍትሐ ብሔር ሕግ ውስጥ ሆኖ ማለት ነው እና ከዋናው ሕግ የተለዩ መገለጫዎች ወይም ደግሞ ባህሪያቶችን አካቶ የያዘ የውል አይነት ነው። እንግዲህ ይሄ የውል አይነት ለምሳሌ የሲቪል ሎው እና ኮመን ሎው ወይንም ደግሞ አንግሎ አሜሪካን ሎው ብለን የምንጠራቸው ሁለት ስርዓተ ህጎች አሉ። ወደፊት ስለነሱ በደንብ ማብራራላችሁ ይሆናል በሌላ ቪዲዮ። ለማንኛውም ግን ሲቪል ሎው ብለን የምንጠራው ወይም ደግሞ ኢትዮጵያ ሀገራችን አሁን እየመራች ያለው የህግ ስርዓት ወይም ደግሞ እየተከተለች ያለው የህግ ስርዓት ነው ሲቪል ሎው ብለን የምንለው። ግን በዋነኝነት ሲቪል ሎው ብለን የምንጠራው በተጻፉ ህጎች ላይ መከተል ማለት ነው። የተጻፉ ህጎችን መከተል ቀደም ተብለው ተጽፈው ኮዲፋይ ተደርገው ያሉ ህጎችን የመከተል ስርዓት ነው። ያ ማለት አንድ አዲስ ህግ በሚወጣበት ጊዜ የራሱ የሆነ ህግ የሚጸድቅበት ህግ የሚወጣበት አግባብ አለና ወደፊት እንዳልኳችሁ በሌላ ቪዲዮ የምመለስበት ይሆናል። ስለ ሲቪል ሎው እና ኮመን ሎው ምንድነው ልዩነታቸው፣ ምንድነው አንድነታቸው የሚለውን ነገር በሌላ ቪዲዮ የምናነሳ ይሆናል። የሆነው ሆኖ ግን በዋነኝነት እንድትረዱት የምፈልገው ነገር ሲቪል ሎው ብለን የምንጠራው የህግ ስርዓት ይህንን የአስተዳደራዊ የውል አይነትን እንዴት ነው የሚገልጸው? ልዩ የሆነ አድርጎ ነው የሚያስበው። ልዩ የሆነ አድርጎ የሚያስብበት አንጻራዊ ሁኔታ ከተዋዋዮች ደረጃ አኳያ ነው። ያ ማለት ሁለት ተዋዋይ ወገኖች እኩል አይነት ደረጃ የላቸውም፣ ወይንም ደግሞ በአተገባበር ደረጃ ውላቸውን ሲያስሩ አንደኛው ፓርቲ ወይንም አንደኛው ተዋዋይ ወገን የተለየ ስልጣን ይኖረዋል፣ የተለየ የተዋዋይ ደረጃ ይኖረዋል ብለው ያምናሉና ከዛ አኳያ እነሱን የሚያስተዳድረው ሕግ በዚያው ልክ የተለየ ሊሆን ይገባል፣ ወይንም ደግሞ የተለየ የሆነ የፍርድ ቤት ስርዓትን ይከተላል ብለው ያምናሉ። እንግዲህ ወደ ዋናው ወይንም ደግሞ ወደ ዝርዝር ሐሳቡ ስመጣላችሁ የዋናው ሕግ ወይንም ደግሞ ጠቅላላ የውል ሕግ ማንኛውም ሰው የሚዋዋለው የውል ሕግን ገቨርን የሚያደርገው 1675 ላይ ወይንም ደግሞ በአንቀጽ በዚሁ የፍትሐ ብሔር ሕጋችን አንቀጽ 1675 ላይ የተቀመጡ እንትኖች አሉ። ምንድነው መገለጫዎች አሉ። አንድ ውል ምን አይነት ስትራክቸር ሊኖረው እንደሚገባ የሚገልጹ ወይንም ደግሞ የሚያብራሩ አላባውያኖች አሉ። ከነዛ አላባውያን በተጨማሪ ግን የአስተዳደራዊ የውል ሕግን የሚመራው አንቀጽ በዚሁ በፍትሐ ብሔር ሕጋችን ላይ 31 32 ላይ የተቀመጡ መስፈርቶች አሉ። አንድ አስተዳደራዊ ውል ምን ምንን መያዝ አለበት ወይም ደግሞ ምን ምንን ማካተት አለበት የሚለውን ነጥብ ማለት ነው የሚያነሳ። ለምሳሌ ያክል 31 32 ላይ 1675 ላይ የተገለጹትን በሙሉ ይቀበልና በተለየ ሁኔታ ግን 31 32 ላይ ምን ይላል? ወደ 3 ዝርዝር ነጥቦችን ያነሳል። ወደ 4። እነዛ 4 ነጥቦች ምንድናቸው? ከአጠቃላይ የውል ሕግ የአስተዳደራዊ የውል ሕግ በምን ሊለይ ይችላል ወይም ደግሞ የሚለይባቸው መገለጫዎች ምንድናቸው የሚለውን ስናይ አንደኛ ግልጽ በሆነ ሁኔታ በተዋዋዮች ውል ላይ መስፈር አለበት። አንደኛው ተዋዋይ ወገን ከመንግስት አስተዳደር አካል ውስጥ የሚሰራ ሰው መሆኑን በትክክል በውላቸው መገለጽ አለበት። ወይንም ደግሞ በሕግ አንዱ ተዋዋይ ወገን የግዴታ ሊባል በሚችል መልኩ
ከመንግስት የአስተዳደር አካል ሊሆን ይገባል። አንደኛው ኖርማል ግለሰብ ሊሆን ይችላል። ሌላኛው ተዋዋይ ወገን ግን የግዴታ ሊባል በሚችል መልኩ የመንግስት አስተዳደር ሁኔታ ውስጥ የሚሰራ ሰው መሆን አለበት የሚለውን ነገር ያሳየናል። ሁለተኛ ደግሞ ለጠቅላላው ማህበረሰብ ሊያገለግል የሚችል ግልጋሎት ሊሰጥ የሚችል ተግባር ውስጥ ሊሳተፉ ይገባል። ሁሉንም የማህበረሰብ ክፍል ሊጠቅም የሚችል አገልግሎት ለመስጠት መሆን አለበት የሚዋዋሉት ውል እንጂ አንደኛውን ወገን ወይም ደግሞ ግለሰብን ለመጥቀም ሳይሆን ጠቅላላ ማህበረሰብን ሊጠቅም የሚችል የውል ሁኔታ ውስጥ ሊገቡ እንደሚገባ ይጠቅሳል ወይንም ደግሞ ይደነግጋል ማለት ነው። ሌላኛውና ሶስተኛው የሚለይበት ሁኔታ የገቢ ምንጭ ነው። የገቢ ምንጩ የውል ስርዓቱ በሚታሰርበት ጊዜ የገቢ ምንጫቸው ሊሆን የሚገባው የመንግስት በጀትን ሊነካ ይገባል ወይም ደግሞ መንግስት በጀት በጅቶለት የሚንቀሳቀስ ማህበረሰብን ያማከለ አገልግሎት መሆን አለበት የገቢ ምንጫቸው። አራተኛው ነጥብ ደግሞ የሚሰጡት አገልግሎት ቅድም እንዳልኳቸው ማህበረሰቡን ሊጠቅም በሚችል ሁኔታ ሊሆን ይገባል። የተቋቋመበት ዓላማም ማህበረሰብን ያማከለ መሆን ይገባዋል የሚለውን አተኩራችሁ እንድታዩልኝ እፈልጋለሁ። ሌላ ማለት ነው። ሌላኛውና ዋነኛው የተዋዋይ ወገኖችን ቀጥተኛ ተሳትፎ ወይንም ደግሞ ዘለቄታ ያለው ተሳትፎ ይፈልጋል። ያ ማለት እነሱ ውሉን በሚያስሩበት ጊዜ ለረጅም ጊዜ ነው ሊሆን የሚችለው ወይንም ደግሞ ትልልቅ ፕሮጀክቶችን በጣም ረዘም ያለ ጊዜ የሚፈልግ ስራን ለማከናወን ነው የሚዋዋሉትና የተዋዋይ ወገኖችን ዘለቄታነት ያለው ተሳትፎን የሚፈልግ ነው ማለት ነው። ከኖርማል ከምንለው የውል ህግ አኳያ ስንመዝነው ማለት ነው። ከዛ ባሻገር እንግዲህ ኦብጀክቱ ስናየው ኦብጀክት ማለት እንግዲህ ተዋዋዮች ውላቸውን የሚፈጽሙለት ነገር ዋነኛ ዓላማው ወይንም ደግሞ የሚፈጽሙት ጉዳዩ በራሱ አንደኛ ቅድም እንዳልኳችሁ ማህበረሰቡን ያማከለ መሆን አለበት። ሁለተኛ ደግሞ አንገብጋቢ መሆን አለበት ወይንም ደግሞ በጣም አስቸኳይ ሊሆን ይገባል። ይሄን ውል በሚዋዋሉበት ጊዜ የግዴታ ማህበረሰቡን ተደራሽ ያደረገ አገልግሎት መስጠት በጣም በአፋጣኝ ሁኔታ የሚያስፈልግበትን አግባብነት ሊይዝ ይገባል ማለት ነው። ሌላኛውና የመጨረሻው ነጥብ ምንድነው? ከአንገብጋቢነቱ በዘለለ ፕራይቬት ሴክተሮች ወይንም ደግሞ ሌላው የግለሰብ ሴክተሩ ተሳትፎ ያንን ያክል ወይንም ውጤት ሊያመጣ የማይችል መሆን አለበት። ወይንም ደግሞ ለግለሰቡ ቢሰጥ ያ ግለሰብ ካለው ካፒታል አኳያም ሊሆን ይችላል፣ የሰው ኃይል አንፃር ሊሆን ይችላል፣ የማኔጅመንት ሁኔታ ሊሆን ይችላል። በቃ የግዴታ የመንግስትን ተሳትፎ ሊኖር የሚገባበትን ሁኔታ ነው የሚደነግገው ማለት ነው። እና እነዚህ ነጥቦችን እንግዲህ ለማንሳት ሞክረናል። ወደፊት ደግሞ የአስተዳደራዊ የውል ሂደቶች እንዴት ይመሰረታሉ፣ እንዴት ነው ገቨርን የሚደረገው የሚለውን በሌላ ቪዲዮ ይዤላችሁ የምቀርብ ይሆናል። በዋነኝነት ግን እነዚህ ነጥቦች በደንብ አተኩራችሁ እንድታዩና እንድትገነዘቡ አሳስባለሁ። ዮናታን ነበርኩኝ። ይህ ሎየርስ ፎር ኢትዮጵያን በሚል ርዕስ የተዘጋጀ የሚቀርብላችሁ ሕግን መሰረት ያደረጉ ሐሳቦችን የምንለዋወጥበት ፖድካስት ነው። መልካም ቆይታ ይሆናል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ።